በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሌሎቻችሁም በአያሉ በእግዚአብሔር ስም እንደምንሰነበታችሁ እንደምንለሰደሳችሁ አሜን። እግዚአብሔር ስም ዛሬም ዘውትርም በፍጥረታቱ አንደበት ስሙ የከበረና የተመሰገነ ይሁን። እንግዲህ በዛሬው ተከታታይ ትምህርታችን የምናየው ትምህርተ ሃይማኖትን ነው። በዚህ ትምህርተ ሃይማኖት የመጀመሪያው የሃይማኖት ምንነትና ትርጉሙና ፍቺውን እናያለን። ሌላው ስለ ሃይማኖታችን ምንነትና እንዴት እኛ ዘንድ ልትደርስ እንደቻለች እናያለን። ሌላው ሃይማኖት ማለት ምን ማለት ነው የሚለውን እናያለን። ሃይማኖት ማለት እንግዲህ የሚለው ቃል አመነ ካለው የግስ ግስ የተገኘ ሲሆን ከእርሱም እምነት ወይም ሃይማኖት ይወጣል የሚል ስም ይወጣል። ትርጉሙም ማመን፣ መታመን፣ በጽኑ ተስፋ መጽናት ማለት ነው። ትርጉሙ ሃይማኖት የሚለው ትርጉሙ ማመን፣ መታመን፣ በጽኑ ተስፋ ላይ መጽናት የሚል ትርጉም ይሰጠናል። ማመን ማለት በስጋ አይን አይቶ በስጋ ጆሮ ሰምቶ በስሜት ሕዋሳት ላይ መርምሮ ሊደርስበት የማይቻለውን በረቂቅነት በሩቁነት እግዚአብሔር በሩቅነት ያለውን እግዚአብሔርን አለ ብሎ ማመን ነው። ማመን ማለት ይሄ ነው። ስለዚህ የማይታየውን እግዚአብሔርን አለ ብሎ ማመን እሱ ሃይማኖት ነው ማለት ነው። ስለዚህ ሃይማኖት ማመን፣ መታመን፣ በጽኑ ተስፋ ላይ መጽናት ነው ትርጉሙና ስለዚህ ያን የማናየውን እግዚአብሔርን አለ ብለን ማመን ማለት ነው። ያ ማመን ሃይማኖትን ይገልጣል ማለት ነው። ሌላው መታመን ነው። መታመን ማለት ደግሞ ይደረግልኛል ብሎ ለተቀበሉት ነገር ለመሆኑ ለመደረጉ ተግባራዊ ምላሽ መስጠት ነው። መታመን ማለት ተግባራዊ ምላሽ መስጠት ነው። ተግባራዊ ምላሽ መስጠት ማለት ለምሳሌ ጌታችን በመዋዕለ ሥጋዌው ሲያስተምር ጾምን፣ ጸሎትን፣ ምጽዋትን በተለይ ደግሞ በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ጌታችን እውነት እውነት እላችኋለሁ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታችን